እስጢፋኖስ አሉ፣ እነ ጳውሎስ አሉ፣ እነ ማቴዎስ፣ እነ ዮሐንስ በጣም ብዙ ደጋግ አባቶቻችን አሉ። እነሱ ዛሬ እንደ ደመና ከበውሃል አንተን? አብርሽ ወይ ያሬዲ? አዎ እንደ ዳመና ከበውኛል። ይቅርታ እንደ ዳመና ከበውኛል። ምክንያቱም እነሱ የሰሩት ስራ ሁሉ በዕብራውያን 11 ላይ በደንብ አድርጎ ከተዘረዘረ እንግዲህ እያንዳንዱ ነገር ስራቸውም መጋደላቸውም እግዚአብሔርንም ደግሞ መከተላቸው ለእኛ ፈለግን እግዚአብሔርን በፍጹም ልባችንን የመከተልን ስርዓትን እያንዳንዱን ነገር አሳይተውናል ማለት ነው። ግን የጸናውን ደግሞ አስቡ ይላል። አስቡ ማለት ያ ደግሞ ክርስቶስ ነው። አንተ እሺ አብርሼ፣ ስለዚህ እነዚህ እንደ ደመና የከበቡ ቅዱሳን ያግዙሃል በጸሎታቸው? አንተ በምድር ላይ የምትሮጠው እነዚህ በአጸደ ነፍስ ያሉ ሩጫቸውን የጨረሱ ምስክሮች በጸሎታቸው ያስቡሃል? ያግዙኛል ብለህ ታስባለህ? አላስብም። በቃ ይሄ ነው ልዩነቱ። አየኸው? አሁን ይህንን ነው እንግዲህ መፍታት ያለብን። ለምንድን ነው የማያግዙ? ለምንድን ነው በጸሎት የማያግዙ ብለህ ታስባለህ? ኦልሬዲ በስጋ ነፍስ አሁን አየሉማ። በስጋ ስለሌሉ በእግዚአብሔር ዘንድ ስለሆኑ ሩጫቸውን ስለጨረሱ ከዚህ ዓለም ድካም አርፈዋል እነሱ ማለት ነው። ስራቸው ግን መታሰቢያቸው ግን ጽድቃቸው ግን ለዘላለም ለእኛ ሕያው ሆኖ ይኖራል ማለት ነው። ስለዚህ በስጋ ለመኖራቸው ነው ማለት ነው መስፈርቱ አይደል ያስቀመጥከው? አዎ ከኛ ወደ እግዚአብሔር ሄደው ሊጸልዩ አይችሉ እኮ። ያልቻሉበት ምክንያት በስጋ ስለሌሉ ነው አይደል ሀሳብህ? በስጋ ስለሌሉ። በጣም ጥሩ። ሁለት ነገሮች ያሳያሉ መጽሐፍ ቅዱስ ከፍቼ። አንደኛው በስጋ የሉም ስላልከኝ መልካም። ለምሳሌ መላእክት አይሞቱም፣ ይሞታሉ በባህሪያቸው። አሁን መሞት ከሆነ መስፈርት፣ በስጋ መሞት መለየት ከሆነ መስፈርት መላእክት አይሞቱም አይደል? አይሞቱም። ግን ወደ መላእክት እንዴት ሄድክ? መላእክት በጸሎታቸው ያስቡሃል፣ ይጸልዩልሃል ስላንተ አይልማ። ቃሉ አይልም። አይ ቃሉማ እንደሚል አሳያለሁ፣ ችግር የለውም። ግን መሞትን መስፈርት ስላረከዋል ግን ይጠብቁኛል። እኔ የምረዳውንና ቃሉ የሚለውን አሁን ታሳየኛለህ። ግን አሁን እነሱ እኔን እንትን አይሉም፣ ለእኔ አይጸሉም፣ ግን ይጠብቁኛል። በዙሪያ እንዳሉ ግን ይናገራል። እግዚአብሔርን በሚፈራ ዙሪያ ይሰበሰባሉ ይላል። ችግር የለውም። እሺ ከመላእክቱ ልጀምርና ወደ ቅዱሳኑ ሄዳለሁ። ማቴዎስ ወንጌል ምዕራፍ 18 ቁጥር 10 እንዲህ ይላል። ትናንትም ሳነሳው ነበር፣ ይህን ሰሞኑን ደጋግሜ እያነሳሁት ነው። ይህን ክፍል የማቴዎስ ወንጌል ምዕራፍ 18 ቁጥር 10 ይኸው እዚህ ጋር ከእነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁና ይላል አይደል? ይታያል አብርሽ? ይታየኛል። እሺ መላእክቱ የአብን ፊት የሚያዩት ስለማን ነው? ስለ ቅዱሳኑ። የአብን ፊት ያያሉ ስለ ቅዱሳኑ ማለት ነው። በእያንዳንዳችን በቅዱሳን በዳኑት ሁሉ መላእክት የታዘዙ አሉ። የአብን ፊት ያያሉ ስለ ቅዱሳኑ የአብን ፊት ያያሉ ስትል ምን ማለት ነው ያልኩት? ስለ ቅዱሳኑ የአብን ፊት ያያሉ ብለኸኛል። ስለዚህ ስለ ቅዱሳኑ የእግዚአብሔርን ፊት መላእክት ያያሉ ካልክ ምን ማለት ነው ትርጉሙ? ጠባቂ ማለት ወደኛ የሚመጡት ከአብ ነዋ። ከአብ ወጥተው ነው ወደኛ የሚመጡት። ከየት ይመጣሉ እኮ አይደለም ጥያቄው አብርሽ። የአባቴን ፊት ያያሉ እነሱ ያያሉ መላእክት ስለሆኑ በሰማይ ያሉት የአባቱን ፊት ያያሉ ይላል። ስለ ፊት ማየት ማለት ነው እዚህ ጋር መመልከት ማለት ነው እኮ። ስለምን ምንድነው ፐርፐዙ? ዓላማው ምንድነው? የእግዚአብሔርን ፊት የሚያዩበት መላእክቱ ዓላማው ምንድነው በዚህ ንባብ? እሺ ሙሉውን አንብብልኝ። ወይ ከላይ ጀምር ወይ ትንሽ ስንኝ ሂድልኝና እሺ ከዛን አንብብልኝ።
ከአንድ ጀምሮ ላምብ። በዛች ሰዓት ደቀ መዛሙርቱ ወደ ኢየሱስ ቀርበው በመንግስተ ሰማያት ከሁሉ ይበልጥ ማን ይሆን አሉት። ሕፃንም ጠርቶ መካከላቸው አቆመ፣ እንዲህም አለ፣ እውነቱን እላችኋለሁ ካልተመለሳችሁ እንደ ሕፃናትም ካልሆናችሁ ወደ መንግስተ ሰማያት ከቶ አትገቡም። እንግዲህ እንደዚህ ሕፃን ራሱን የሚያዋርድ ሁሉ በመንግስተ ሰማያት የሚበልጥ እርሱ ነው። እንደዚህም ያለውን እንደ አንድ ሕፃን በስም የሚቀበል ሁሉ እኔን ይቀበላል። በእኔ ከሚያምኑ ከእነዚህ ከታናናሾቹ አንዱን የሚያሰናክል ሁሉ የወፍጮ ድንጋይ በአንገቱ ታስሮ ወደ ጥልቅ ባህር መስጠም ይሻለው ነበር። ወዮ ለዓለም ስለ ማሰናከያ ሳይመጣ አይቀርምና፣ ነገር ግን በእርሱ ጠንቅ ማሰናከያ ሊመጣበት ለዚያ ሰው ወዮለት። እጅ ወደ እግርህ ብታሰናክል እጅ ወይም እግር ብታሰናክል ቆርጠ ከአንተ ጣላት። ሁለት እጅ ወይም ሁለት እግር ኖሮ ወደ ዘላለም እሳት ከምትጣል ይልቅ አንካሳ ወይም ጉንድሽ ሆነ ወደ ሕይወት መግባት ይሻላል። ዓይን ብታሰናክል አውጥተህ ከአንተ ጣላት። ሁለት ዓይን ኖሮ ወደ ገሃነም እሳት ከምትጣል ይልቅ አንዲት ዓይን ኖሮ ወደ ሕይወት መግባት ይሻልሃል። ከእነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ። መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላቸዋለሁና። ጨረስኩ። መላእክቶቻቸው የአብን ፊት ወይም የእግዚአብሔርን ፊት የሚያዩት ለምንድን ነው? ጠባቂ ስለሆኑ፣ ለነሱ ለቅዱሳን የተመደቡ ስለሆኑ። አሁን ስለ ጸሎት መቼም አታደርግብኝም። እኔ ምንም አላልኩም። የጠየቅኩ መላእክት የእግዚአብሔርን ፊት ያያሉ ነው የሚለው። የእግዚአብሔርን ፊት ማየት አብርሽ፣ ቆይ የእግዚአብሔርን ፊት ማየት ማለት ነው። ለምሳሌ አንተ የእግዚአብሔርን ፊት አየው፣ ዳዊት እግዚአብሔር ተመለከትኩ ማለት ነው። ፊቱን ተመለከት ማለት ጸለይኩ፣ ወደ እሱ ጸለይኩ ማለት አይደለም። አይደለም። በምን እንዴት ሊመጣ ቻለ ይሄ እንዴ? እሺ የተመረጠው ሙሴ በእግዚአብሔር ፊት ባይቆም ኖሮ እግዚአብሔር ሕዝቡን ሊያጠፋ በወደደ ነበር ይላል መዝሙረ ዳዊት። በእግዚአብሔር ፊት ባይቆም ኖሮ ማለት ነው። ያ ይኸውልህ ለሕዝቡ ያለው ነው። ይሄ ግን ስለ መሰናከል ነው ለሕዝቡ። ይኸውልህ አብርሽ ተረጋጋ ነው እንደማለት ነው። እኔ ተረጋግቻለሁ። እሺ የጠየቁን ጥያቄ በደንብ መልስልኝ። መላእክት የእግዚአብሔርን ፊት የሚያዩት ለምንድን ነው? በአጭሩ ይሄ መልስልኝ። በእግዚአብሔር ዘንድ ስለሚኖሩ ነው እኮ። ለአምልኮ ነው? ለምስጋና ነው የእግዚአብሔርን ፊት የሚያዩት? ለምንድን ነው የሚያዩት? እስኪ አንተ አብራራልኝ። እንግዲህ የኔ መልስ ካልጣመ እኔ ምንም እኮ ያለመጣም እኮ አሁን በቃሉ እኔ ያልኩ አብርሽ የእግዚአብሔርን ፊት መላእክት የሚያዩት ለምንድን ነው? ለአምልኮ ለምስጋና የእግዚአብሔርን ፊት ያሉ አዩም? እሺ ያሉ አሁን ለምሳሌ እዚህ ጋር ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው እግዚአብሔርን ስለሚያመልኩ ይባላል አይባልም? ከነዚህ ከታናናሾቹ አንዱ እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት እግዚአብሔርን ስለሚያመሰግኑ ይባላል አይባልም? በጣም ጥሩ። ታናናሾችን መናቅ አስጠንቅቆ መላእክቶቻቸው እግዚአብሔርን ፊት ያያሉ ያለበት ምክንያት ምንድን ነው? ከመናጋ ታናናሾችን ከመናጋ ተጠንቀቁ ብሎ መላእክቶቻቸው በሰማያት ዘወትር የአባቴ ፊት ያያሉ የሚለው ሀሳብ ለምን መጣ? መላእክቱ በዚህ አውድ መሰረት የእግዚአብሔርን ፊት የሚያዩት ስለማን ነው? የእግዚአብሔርን ፊት ማየትስ ማለት ምን ማለት ነው? አሁን መልስልኝ። እስኪ አንተ የምትሰጠውን መልስ ብሰማ ደስ ይለኛል። ሚት ላድርገውና። ሚቱ አታርገው፣ ችግር የለውም። አብርሽ ሚዩቱን አንሳና መመለስ ካልፈለግ እኔ አይደለ አሁን የምትለውን አንተ ነው መመለስ ፈልጌ ሳይሆን ምን አይነት ትርጓሜ ይዟል ብዬ ከአንተ ለመማርም ፈልጌ ነው። ጥሩ። እኔማ የኔንማ አስተምሮ የቤተክርስቲያን አስተምሮ እነግርሃለሁ። የአንተን አስተምሮ ግን አልነገርከኝም። አንተ በዚህ ላይ አስተምሮ የለህም። ይኸውልህ ከላይ ጀምሮ እስከ ማሰናከል ነው። ማንም ታናሹን እንዳይንቀው ስለ ማሰናከል ነው አይደለም እየተነገረው? እውነት ነው። እሺ ከዛስ? ስለ ማሰናከል ተነገረው። ነገር ግን እግዚአብሔር ይህን ታናሹን ሰው ምን ያህል እንዳከበረው ነው ምክንያቱም በእግዚአብሔር ዘንድ ጠባቂ የመደበለት ከእግዚአብሔር
ለቅዱሳን ምን ያህል ሪስፔክት እንዳደረገ ነው የምረዳው። ይሄን ከየት አመጣው እንደዛ የሚለውን አይልማ። አሁን እኮ ችግሩ አንተ የሌለውን የተረጎምከው እንዳትንቋላ። ይኸውልህ እንዳትንቋል ታናናሹ ምን አለ ከላይ ጀምሮ ይህን ታናሹን አይደለም እያለ ያለው ገባኝ እኮ አብርሽ። እሱንማ ተስማማል። እንዳትንቋልና ግን መላእክቶቻቸው አለ የነዚህ የምትንቋቸው ታናናሾች ላችሁ የምትንቋቸው የእነሱ መላእክቶቻቸው ማለት ጠባቂ መላእክቶቻቸው ማለት ነው። ጠባቂ መላእክቶቻቸው በሰማያት ያለውን የእግዚአብሔርን ፊት ያሉ አለ። ጥያቄ እኔ የእግዚአብሔርን ፊት መላእክቱን የሚያዩት ለምን ዓላማ ነው? ጥያቄ ቅድም መለስከው እኮ ለምስጋና ያሉ። እንደገና ደግሞ ያለው ቆይ ያሬዲ፣ እኔ አሁን ቃሉን በቃሉ በደንብ ዲፕሊ ባላቀውም ራእይ ላይ እንዲህ ይላል፣ የቅዱሳን አምልኮን በፊቱ እንትን ይላሉ ይላል። ያንን በዚህ አውድ መሰረት ወንድሜ አምልኮ ምስጋና የሚለው ትርጉም እዚህ ላይ ትክክለኛ ትርጉም ነው የሚሰጥ ብታስገባው። ፍታልኝ እኮ አልኩህ እኮ ፍታልኝ። እሺ ምን በቀላል ፈታውልህ እኮ መሰለህ። የእግዚአብሔርን ፊት ያሉ ማለት ለምሳሌ የተመረጠው ሙሴ በእግዚአብሔር ፊት ባይቆም ኖሮ ሲባል ባይለምን ባይጸልይ ማለት ነው። ስለዚህ እዚህ ጋር እነዚህ የሚጠብቋቸው መላእክት ስለነዚህ ስለሚጠብቋቸው ሰዎች ይጸልያሉ፣ ይለምናሉ ማለት ነው። በእግዚአብሔር ፊት ይታያሉ ማለት ነው። ምክንያቱም አምልኮ ብለህ ብትከተው አይመጣም። አብርሽ ይኸውልህ ከእነዚህ ከታናናሾቹ አንዱ እንዳትሉ ተጠንቀቁ፣ መላእክቶቻቸው እግዚአብሔርን ስለሚያመልኩ ብትል አይመጣም። ከእነዚህ ከታናናሾቹ አንዱ እንዳትሉ ተጠንቀቁ፣ መላእክቶቻቸው እግዚአብሔርን ስለሚያመሰግኑ ብትል አይመጣም። ቆይ ያሬዲ እየሰማሁህ ነው። አሁን ለዳንኤል በእግዚአብሔር ፊት የምቆም እኔ ነኝ ብሎ ነግሮታል፣ ለዳንኤል ማለት ነው። እንዲሁም ደግሞ ለሚካኤል ማለት ነው። እንደገና ደግሞ ለዘካርያስ ደግሞ በእግዚአብሔር ፊት የምቆም ብሏል። አሁን በእግዚአብሔር ፊት የሚለው ያን በእግዚአብሔር ፊት የምቆም ሲል እንግዲህ አሁን ይህን ሁሉ ማሰብ አለብህ። ይሄን አውድ ፊት የሚለውን ፕሬዘንስ ነው፣ እንፍታው። ለምሳሌ ሚካኤል ለምሳሌ ስለ ብሎ ተናግሮ አይደለ? ስለማን ነው የምቆመው አለ? ለዳንኤል ሲነግረው ስለማን ነው የምቆመው አለ? በማን ፊት የምቆመው አለ? ስለማን? በእግዚአብሔር ፊት የምቆም ማለት ፊት ማለት ህልውና ማለት። አብርሽ ያዳመጥከኝ ፕሊዝ። የገብርኤልን ገና የሉቃስ ወንጌልን ሳይሆን የዳንኤልን የጠየቁ። ዳንኤል ስለ ሚካኤል ሲናገር ስለማን ነው የሚቆመው ነው የሚለው። እንጃ ክፍሉን አሁን ፊት የሚለውን ብቻ ነው ያመጣሁት። አንተ እኮ ነው መቆም የሚለውን እኮ ትርጉም ያመጣው። እሺ ስለ ህዝብ የሚቆመው ሚካኤል ይነሳ ይላል። ስለ ህዝብ የሚቆመው አይደለም። ይኸውልህ ያሬድ፣ እንደሱ ሳይሆን በእግዚአብሔር ፊት ነው የሚለው። በእግዚአብሔር ፊት ስለ ህዝብ አይደለም ነው የሚለው። ላሳየህ። እስኪ ስለ ህዝብ። እሺ አንተ እኮ ነው ያመጣው እኮ መቆምን እኮ ነበር እኮ ያልከው። አሁን ደግሞ ፊት አልከው። ችግር የለም። ይኸው ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ይኸው በዚያም ዘመን ስለ ህዝብህ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳ ይላል። እሺ ሳይሆን ጨረስኩ እንጂ አብርሼ። በዚያም ዘመን ስለ ህዝብህ ልጆች የሚቆመው ስለማን የሚቆመው ነው የሚለው? ስለ ህዝብ ልጆች። እሺ እዚህ ጋር ስለ ህዝብ ልጆች የሚቆም ማለት ነው። ያው የእንትን የሚዋጋው ማለት ነው። በማን ፊት ነው የሚቆመው? በእግዚአብሔር ፊት። እግዚአብሔር ፊት ነው የሚዋጋው ወይ? አብርሽ እስኪ በደንብ እንትን እስኪ ላንብበው። ችግር የለውም። በደንብ አጥናውና እሺ ሌላም ልጨምርልህ። አሁን ዝም ብሎ መላፋት እንዳይሆንብን ቃሉን ታማኝ ሆነን ከተረጎም ነው በጣም ቀላል ነው የሚሆነው መልእክቱ። እሺ አንድ ደግሞ ልጨምርልህና ከዛ ደግሞ ወደ ቅዱሳን ሄዳለሁ። አሁን የመላእክቱን ላሳይ ፈልጌ መላእክቱ አይጸልዩልኝም ስላልክ የመላእክቱን ጸሎት እያሳየውክ ነው። እሺ ሌላ ደግሞ ልጨምርልህ አንዴ መጨረሻ። አሁን ይጸልያል የሚል እኮ አላገኘህም እኮ ያሬድ። እሺ ፍታ። አሁን አንተ የሰጠከው ትርጉም ነው እንጂ እሺ ፍታ። እኔ ያሬድ አንተ ቃሉ ያለውን ለማለት ዝግጁ ነኝ።
ፍታልኝ። በቃ ችግር የለውም ፍታልኝ። ህልውናው ነው አልኩ። አብርሽ ፕሊዝ ቆይ እናድርግ ወይ ፍታልኝ። ሚዩት አታርግ። ኖ ፍታው ስለ አልፈታም ትለኛለህ። የአንተን ፍቺ ንገረኝ ትለኛለህ። የኔ ፍቺ ስነግርህ እኔ እኮ ህልውና ነው በቃ የህልውና። ፍታልኝ። በዚህ አሁን መሰረት ፍታልኝ ፕሊዝ አብርሽ። ከእነዚህ ከታናናሾቹ አንዱን እንዳትሉ ተጠንቀቁ። መላእክቶቻቸው በሰማያት ዘውትር በሰማያት ያለውን የአባቴን ፊት ያሉ እላችኋለሁና። ኦኬ ስለማን ነው መላእክቱ የእግዚአብሔርን ፊት የሚያዩት? ስለ ቅዱሳን ነው። በጣም ጥሩ። በዚህ አውድ መሰረት ስለ ቅዱሳን የእግዚአብሔር ፊት ያያሉ ማለት ነው። ህልውናው ላይ ይገኛሉ እኮ ማለት ነው እኮ። ስለ ቅዱሳን እያልከኝ እኮ ነው ወንድሜ። ስለ ቅዱሳን አልከኝ። ስለ ቅዱሳን የእግዚአብሔር ፊት ያያሉ ማለት ነው። እንዴት አድርጌ እንትን ለፍታለህ? እኔ አሁን ጸሎት ነው አልል። በጸሎት ጸሎት ማለት አንተ አይጠበቅብን ቃሉን እኔ አንተን አላልኩም እኮ ማለት እየሰጠውክ ምላሽ እኔ እንጃ። እኔ እኮ አንተ ገብቷል ራሱ ምላሹ ስለ እያለ ስለ ቅዱሳን አልከኝ። ስለ ቅዱሳን የእግዚአብሔርን ፊት ያያሉ ስለ ማለት ነው ወንድሜ። ሪፕሬዘንቴሽን አይደለ? ሪፕሬዘንት ያደርጋሉ ማለት አይደል? ሪፕሬዘንት ነው። እስኪ ቁጥሩ ስንት ነው? እስኪ ቁጥሩን እንፈልገው። ወይ ጉድ አብርሽ፣ ማቴዎስ ወንጌል ምዕራፍ 10 ብዬ እኮ ቅድም 18 ብዬ ከመጀመሪያው ጀምሮ አነበብኩ ነው እንዴ? እሺ ችግር የለውም። እኔ ምንም መላፋት አንብበውና ለብቻ ሆነ እንዴት እንደምተረጉመው ወይ ፓስተርን ጠይቀ ወይ አንተም ቢሆን ረጋ ብለህ አንብበውና እታ። እሺ አይ ችግር የለውም አነበዋለሁ ግን እዚህ ጸሎት የሚል የለም። እሺ ፍታው። እኔ እኮ ፍታው ስለ አትፈታውም ወይ ደግሞ የለም ትላለህ። እሺ ፍታልኝ እንደ እኔ እኮ አልገባኝም አብርሽ። ወይ ፍታው ስለ አትፈታው። ፍታው እስኪ። እሺ አሁን ወደ ምልጃ ነበር። አሁን ይኸውልህ በቅዱሳን ምልጃ አልክ። አሁን ከሰዎች ወደ መላእክት መጣ። ይህን ሰጠኸኝ። አንዴ አብርሽ ክፍሉ ፍታውና አንለፍ። ወይ ካልፈታው አሁን አልፈታውም አንብቤ ልምጣ በለኝና ልተወክ። ፈታዋለህ? እሺ አንብቤ ልምጣ። በቃ አንብቤ ልምጣ። ይሄ እንትን ካላለ ተጨማሪ እንትን ልበልሽ። ጥሩ። የሉቃስ ወንጌል ምዕራፍ 13 ደግሞ አንድ ልጨምርልህ። ከዛ ወደ ቅዱሳን ይህንን ምሳሌ አለ ጌታ ነው የሚናገረው። ተመልከቶ ለዚህ ይህንን ምሳሌ አለ ጌታ ምን አለ? ለአንድ አትክልት የተተከለች ሉቃስ 13:6 ላይ ያለው። ይህንን ምሳሌ አለ ለአንድ ሰው። እሺ ጨርስ። ገላንተህና በጣም ይጮሃል። ጨርስ። እሺ ይቅርታ ሂድ። ችግር የለውም። ጨርሳል? ጨርሻለሁ። ይህንን ምሳሌ አለ ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው። ፍሬም ሊፈልግባት መጥቶ ምንም አላገኘም። የወይን አትክልት ሰራተኛውንም እነሆ ከዚች በለስ ፍሬ ልፈልግ 3 ዓመት እየመጣው ምንም አላገኘውም፣ ቁረጣት፣ ስለምን ደግሞ መሬት ታጎሳቁላለች አለው። እርሱ ግን መልሶ ጌታ ሆይ ዙሪያን እስከተኩትላትና ፋንድያ እስከፈስላት ድረስ በዚች ዓመት ደግሞ ተዋት፣ ወደፊትም ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ አለው ይላል። እሺ የበለሷ ባለቤት በምሳሌ የተቀመጠው የበለሷ ባለቤት ማለት ነው። መጀመሪያ ብርሽ ይህን ክፍል አጥንተው ታውቃለህ? ይህን ክፍል አጥንተው ታውቃለህ? ትንሽ ቆይቷል እንጂ አዎ። እሺ መልካም። ስለዚህ ታውቀዋለህ ማለት ነው። እሺ የበለሷ ባለቤት ማለት ነው። የወይኗ የበለሷ ባለቤት ማለት ነው። ፍሬ የሚፈልግባት የበለሷ ባለቤት ባልሳሳት እግዚአብሔር ነው። እግዚአብሔር ነው። ምክንያቱም ፍሬ የሚፈልግ እሱ አይደለ? ከኛ ከሁላችንም አይደለ? እሺ መልካም። እሺ በለስ ፍሬ የሚፈልግባት ማለት ነው ወይ አብርሽ? እስቲ ይሄ የሚረብሸውን ነገር አንዴ ተወውና ከኔ ጋር ልጄ ነች። አንዴ ሚት ላድርግና ሄድ ቀጥላ። እሺ ጨርስ። ቆይ ችግር የለውም። ስጨርስ ንገረኝ።
ጨርሻለሁ። እሺ እግዚአብሔር ያሳድግልህ። በነገራችን ላይ በጥበብ በሞገስ ያሳድግልህ። እሺ አሜን አሜን። እቺ ፍሬ የሚፈለግባት ወይን የተባለችው በለስ የተባለችው ማናት? እስራኤል ናት እንጂ እኛ አይደለንም። እስራኤል ነው እየተናገረ ያለው እንጂ እኛ አይደለንም። ቃሉ ለእኛም ይጠቅማል በሚለው ሳይሆን ይሄ ፍሬ ማፍራት ከሁላችን የሚጠበቅ ነው ወይስ በሆነ ግሩፖች? አብርሽ የሚጠበቅ ነው ከሁላችን። ግን ክርስቶስ ይህን ምሳሌ ሲሰጥ እኛም በተመለከተ ሳይሆን ፍሬ የሚጠበቅባትን በስጋ የተገለጠችውን እስራኤልን ነው። በጣም ጥሩ። እስራኤልን እንዳልሆነ ግን ይላሳየ የወይን አትክልት ሰራተኛውንም እነሆ ከዚች በለስ ፍሬ ልፈልግ 3 ዓመት እየመጣው ምንም አላገኘውም፣ ቁረጣት፣ ስለምን ደግሞ መሬቱ ታጎሳቁላለች አለው። የወይን አትክልት ሰራተኛው ማን ነው? የወይን አትክልት ሰራተኞቹ ቀድሞ የመጡ እንትኖች ናቸው፣ ነቢያቶች ናቸው። ነቢያቶች መቁረጥ ይችላሉ? ቁረጧት ተብለው ይታዘዛሉ? አይ ቁረጣት ሳይሆን ግን የአትክልት ሰራተኛው ቁረጣት ተብሎ ታዟል። ያው በቃሉ እንደሚል እኮ ትነቅልና ትተክል ዘንድ ቃሌን ባፌ አኑሬአለሁ ይላል። እንደገና ደግሞ እሺ ብትሉ የምድርን በረከት ትበላላችሁ፣ እምቢ ብትሉ ሰይፍ ይበላችኋል ይላል። ጥያቄ ገብቶሃል? የጥያቄ ቁረጣት የተባለው የመቁረጥ ስልጣን የተሰጡት ቁረጣት የተባለው ሰራተኛ ማን ነው? ወይኗ ራሷ እስራኤል ነች ነው የምልህ። ሰራተኞቹ ደግሞ መልእክተኞቹ ናቸው። ስለዚህ እነዛ መልእክተኞች ነቢያትን ነው የምትለኝ? ነቢያቶች ቀድሞ የመጡት የተላኩት ነው። በጣም ጥሩ። ነቢያቶች ቁረጧት ወይኗን። እንግዲህ በለሷን ቁረጧት ማለት ከግንዱ ላይ ቁረጧት ነው አይደለም? አዎ፣ ካላፈራች ማለት ነው። ጥሩ በጣም። ስለዚህ ነቢያቶች ይቆርጡ ነበረ ከግንዱ ላይ። መቼም ግንድ የተባለው ኢየሱስ ክርስቶስ ነው፣ እግዚአብሔር ነው አይደል? የህይወት ግንድ። ስለዚህ ነቢያቶች ይቆርጡ ነበረ ከህይወት ግንድ ላይ። አይ እንደዛ ማለት አይደለም፣ ወደ ግንዱ እንዲመለሱ ነው። ቁረጧት የተባለው የወይኑ አትክልት ሰራተኛ ማለት ነው። ነቢያቱ መልእክተኛው ማለት ነው። ይኸውልህ ቁረጧት ይላል። ስለምን መሬቱን ታጎሳቁላለች? ቁረጣት ነው የተባለው። ይኸው። ስለዚህ መቁረጥ የሚችለው ሰራተኛ የተባለው ማን ነው? ለመቁረጥ የሚታዘዘው ሰራተኛ ማን ነው? መልእክተኛው እንትን ነው። መልእክተኛ ቀድሞ የመጡት ለእስራኤል የተላኩት ናቸው። አብርሽ መቁረጥ ይችላሉ እነዛ ነቢያቶች ከህይወት ግንድ ላይ? ቃሉን ሳይታዘዙ ይቆረጣሉ። ቃሉን ሳይታዘዙ ሰይፍ ይበላችኋል። ልክ እንደዛ አይነት ትርጉም ነው ይሄን የያዘው ማለት ነው። ማን ነው እንደዛ ትርጉም ያለ የሚለው? የወይን አትክልት ሰራተኛውን። ሰይፍ የተባለው እኮ የእግዚአብሔር ቃል የእግዚአብሔር ኃይል ነው አይደለ? ስለዚህ እዚህ ጋር ግን የወይን አትክልት ሰራተኛውን ነው። የወይን አትክልት ሰራተኛውን የወይን አትክልት ባለቤቱ ምን ብሎ ጠየቀው? ይህች በለስ ፍሬ አላፈራችም፣ 3 ዓመት ሙሉ ተመላለሱ፣ ፍሬ አጣሁባት፣ መሬቱን ደግሞ እያጎሳቆለች ነው። ስለዚህ ፍሬ ስላጣሁባት ቁረጣት ተባለ ሰራተኛው። ፍሬ የተባለው ምንድን ነው አብርሸው? የወይኑ ባለቤት ያጣው ፍሬ ምንድን ነው? ፍሬ የተባለው ምንድን ነው? ፍሬ በመታዘዝ ውስጥ የሚገኝ በረከት ነው እኮ። ንገረኛ። ፍሬ ለምሳሌ ስለ እስራኤልያን ነው ስላልከኝ እስራኤል ውስጥ ከተህ ፍሬ ንገረኝ። እግዚአብሔር በደነገገው በሕጉ መሰረት ሲሄዱ የሚያገኙት ውጤት ነው። ፍሬ የተባለው እሱ ነው። ከእስራኤልያን በሙሴ ጊዜ ከነበሩት ፍሬ ይጠበቅ ነበር። ፍሬ ማፍራት ነበር። ኮንሰፕት የተጀመረው መቼ ነው? ይኸውልህ ይሄ ቃል ለእኛም ይጠቅማል።
ቃሉ ማለት ነው። ቃሉ አንድ ሕያው ቦታ ስለሆነ ሆነ ፍሬዘር ጋር አንድ ቦታ ረግጠህ አንድ ይኸውልህ አይደለማ ከኛ አፕሊኬሽን ከሰራ ከኛ ጋር ነው። ክርስቶስ ግን በስጋ በነበረበት ጊዜ የተናገረው ቃል በስጋ ስለተገለጠችው ነው። ይሄ ክፍል ለማን ነው የሚሰራው? ለእኛ ይሰራል? አይሰራም ወይ ይሰራል? ይሰራል። በጣም ጥሩ። ለእኛ ከሰራ የወይን አትክልት ሰራተኛ የተባሉት ለእኛ እነማን ናቸው? የእግዚአብሔርን ወንጌልን የሚሰብኩ ናቸው። የክርስቶስን ወንጌል ነው። ሰራተኞቹ እነማን ናቸው? እዚህ ጋር ለእኛ የሰራ አካባቢ ሰራተኛ የተባሉት እነማን ናቸው? የአትክልት ሰራተኞች እነማን ናቸው? በወንጌሉ ላይ የተሰማሩ እነሱ መቁረጥ ይችላሉ? መቁረጥ አይችሉም። እዚህ ጋር ግን ቁረጣት ተብለዋል እኮ ይኸውልህ ካሁን በስጋ ስለተገለጠችው ነው እየተናገረ ያለው ነው ያሬድ። ለህሊና እየመለስከው ደቀመን ችግር የለውም አብርሽ። እርሱ ግን መልሶ ለህሊና ክተዋለሁ። ያሬድ አንድ ነገር ልበልህ። አሁን እኔ ለአንድ ነገር ስትሰጠኝ አንተ ከብዙ እንትን ጋር ነው እማየው ማለት ነው። አሁን ለምሳሌ መክሩ ብዙ ነው፣ የወይኑ ባለቤት ሰራተኞች እንዲልክ ጸልዩ ይላል። እሺ መቁረጥ የሚችሉ ሰራተኞች ማን ናቸው? እኔ በጣም አብርሽ ግራ የምታጋባ ሰው ሆንክ ቢለን መሰለህ መልስልኝ ስልህ አይደሉም ብለህ እሺ ቁረጧት የሚባሉ የሰራተኞች እነማን ናቸው? የወይኑ ሰራተኞች እነማን ናቸው? እስኪ አንተ ያስኩን ትርጉም ልጠቀምሽ። እሺ እንቀጥል። ለማንኛውም እርሱ ግን መልሶ ጌታ ሆይ ዙሪያን እስከተኩትላትና ፋንድያ እስካፈስላ ድረስ በዚች ዓመት ደግሞ ተዋት። በዚች ዓመት ተዋት ማለት ልመና ነው አይደል? አዎ ልመና ነው። እሺ ማን ነው ይሄን እየለመነ ያለው? ተዋት እያለ እየለመነ ያለው አትቆረጥ። እኔ ሰራተኛ ማን ነው? ያ ሰራተኛ እድሜ እንዲቀጠል ጊዜ እንዲጀመርልን የሚለምን ማን ነው? የቀድሞዎቹ ነቢያቶች። ይሄ ክፍል ለአንተ ይሰራል ወይስ አይሰራም? ይሰራል። ወደ አንተ አምጣውና ስለ አንተ እድሜ እንዲጨምርልን የሚለምኑት እነማን ናቸው? እንዳትቆረጥ በክርስቶስ ኢየሱስ ወንጌል እንትን እያሉ የተላኩ እንደገና ደግሞ የማስታረቁን ቃል የተቀበሉ እኮ እነማን? ንገረኝ፣ ስፔሲፊክ ንገረኝ። ለምሳሌ ፓስተር ደቀ መዝሙሮቹ ናቸው። ሐዋርያቶቹ። ለምሳሌ ፓስተርክ ነው? አይ አይደለም። ደቀ መዛሙርቶቹ ሁሉ የማስታረቁን ቃል በእኛ ኖረ ይላል አይደለም? ስለዚህ እያስታረቁ ነው አሁን ደቀ መዛሙርቱ አንተ አይደለም። ይለምና ይጸልያሉ። ያው በስጋ ወራት ካሉ መጸለይ ይችላሉ። እኔን ይመለከተኛል እኮ አልከኝ። ይሄ ክፍል አንተን ይመለከታል አሁን ያለው እኮ አፕሊኬሽኑን ሰራውልህ እኮ እኔን ስለሚመለከተኝ እኮ። ኦኬ አንተን የሚመለከት እኮ አንተ አሁን በህይወት አለህ አይደለ? አለው። ጥሩ። እንዳትቆረጥ እድሜ እንዲጨምርልህ ፍሬ እንድታፈራ አንተ በህይወት ያለውን የሚለምኑልህ ማን ናቸው? ቅዱሳን እንትን ይሉልኛል፣ ይለምኑልኝ፣ ይጸልዩልኛል። እንደገና ደግሞ ክርስቶስ ደግሞ ይማልድልኛል። ኦሮ ጉድ አብርሃም ቅዱሳን የምትላቸው ስለ አንተ እንዳትቆረጥ ፍሬ እንድታፈራ የሚለምኑልህ ቅዱሳን የምትላቸው ፓስተርህን ነው? አዎ እሱንም አንዱ ነው። ፓስተርክ እንዳትቆረጥ ፍሬ እንድታፈራ በቃ አትቆረጣት ብሎ እግዚአብሔር ይለምንልሃል። እኛ ጋር ቅዱሳን ማለት ሁሉንም ያካትታል፣ ፓስተርን ብቻ አይደለም። ችግር የለውም። አጠገብ ያለው ቅዱሳን ብለህ የምታስበው ወንድምህ ፍሬ እንድታፈራ ይጸልያል። መላእክት ይጸልዩልሃል። ይሄን ጸሎት አይጸልዩም። የአንተ ፓስተር ግን አንተ ለምሳሌ አንተ ስለሆነ ሰው እንዳይቆረጥ መጸለይ ትችላለህ። መላእክት ግን አይችሉም አይደል? አዎ። ለምንድን ነው የማይችሉት? አንተ እየቻልክ መላእክቱ የማይችሉት ለምንድን ነው? አንደኛ ይሄ ስልጣን ለነሱ አልተሰጠም። መንፈስ ቅዱስ በእኛ ስለተሰጠን ነው። የመጸለይ ስልጣን አልተሰጣቸው። በአዲስ ኪዳን እንደዛ አይነት የሚል የለም። ኦኬ እሺ። ማቴዎስ ወንጌል ላይ ቃል ታገኛለህ። ማቴዎስ ወንጌል ምዕራፍ 13 ቁጥር 39 ላይ ማቴዎስ ወንጌል ምዕራፍ 13 ቁጥር 39
እሺ መልካሙን ዘር የመንግስት ልጆች ናቸዋልና እንክርዳዱ የክፉ ልጆች ናቸው። የዘራውም ጠላት ዲያብሎስ ነው፣ መከሩም ያለ መጨረሻ ነው፣ አጫጆቹ መላእክት ናቸው ይላል አይደል? እሺ አጫጆቹ መላእክት ናቸው ማለት ነው። ሚስ ሰብሳቢ ማለት ነው። ማጨድ ማለት ነው። እየነቀልክ ማለት ታጭዱ አይደል? አይደለም፣ እየነቀልክ አይደለም። ይኸው እዚህ ጋር ያው እንክርዳዱም የክፉ ልጆች ናቸው፣ የዘራው ጠላት ዲያብሎስ ነው ይላል። መከሩም ያለ መጨረሻ ነው፣ አጫጆቹ መላእክት ናቸው። ምኑ ነው መላእክት የሚያጭዱት? መክሩን እንክርዳዱም የክፉ ልጆች ናቸው ይላል። እንክርዳድ በመጥፎ እየበቀለ ነው። ከዋናው ጋር ይበቅልና መጨረሻ ላይ የሚለይ ነው። በጣም ጥሩ። ይኸውልህ እንዲህ ይላል፣ ያው እንክርዳዱም የክፉ ልጆች ናቸው፣ የዘራውም ጠላት ዲያብሎስ ነው፣ መከሩም ያለ መጨረሻ ነው፣ አጫጆቹ መላእክት ናቸው። እንግዲህ እንክርዳድ ተለቅሞ በእሳት እንደሚቃጠል በዓለም መጨረሻ እንዲሆናል። እሺ እንክርዳዱን ለቅሞ ወደ እሳት የሚያጭዱ የሚጥሉ እነማን ናቸው? መላእክት። በጣም ጥሩ። አሁን መጣህልኝ። ስለዚህ ቁረጡ። ግን ከላይ አንብበው ያሬዲ፣ ከላይ ብታነበው እናንተ ተኝታችሁ ሳላችሁ ነው አይደለም የሚለው ጠላት። እሱን እኮ አይደለም አብርሽ፣ አሁን የመላእክቱን ሮል ነው እያየን ያለ ነው። የመላእክቱን ድርሻ ነው እያየን ያለ ነው። የመላእክቱን ድርሻ እያጠናን ያለ ነው። የመላእክቱን ድርሻ ስናጠና እንክርዳዱን ነቅለው አጭደው ወደ እሳት ይጠላሉ ከእግዚአብሔር ታዘው አይደል? አዎ። ስለዚህ ቅድም ቁረጣት መቁረጥ የሚችሉት ሰዎች ናቸው ወይስ መላእክት ናቸው? ቁረጣት ተብሎ የሚታዘዙት በመጨረሻው ፍርድ ነው ይሄን የሚናገረው። መላእክቶች ናቸው የሚያደርጉት። የመቁረጥ ሮል ያላቸው ሰዎች ናቸው ወይስ መላእክት ናቸው? የጠየቁ ወንድሜ፣ ቁረጧት ተብሎ የሚላኩ የሚታዘዙ ሰዎች ወይስ መላእክት? መላእክት ነው የሚቆርጠው። በዚህ ክፍል ነው የምልህ። በዚህ ክፍል ግን ይኸውልህ የበቀለውንና አብሮ የበቀለውን ሲሰበስቡ ያን ወደ ጎተራ ያን ደግሞ ወደ እሳት የሚያደርጉት እነሱ ናቸው። ጥያቄ ቁረጣት ተብሎ ከእግዚአብሔር ተልኮ የሚላከው መልአክ ወይስ ሰው? አብርሽ መልአክ። በጣም ጥሩ። ስለዚህ ቁረጣት ተብሎ የሚላከው መልአክ ሆነ አትቁረጣት፣ እድሜ ጨምርላት፣ እችን አመት ደግሞ ተዋት ብሎ የለመነው መልአክ ነው ማለት ነው አይደል? ምክንያቱም ሊሆን አይችልም። ቁረሺ ከእግዚአብሔር ተልከው የእግዚአብሔር ሰራተኛ ሆነው ቁረጡ ተብሎ የሚላኩ ሰዎች ወይስ መላእክት? አሁን ቁረጣት የሚለው ጋር ይኸውልህ መላእክት እናስገባና ሰራተኞች የሚለውን ግን መላእክት ልትለው አትችልም። ምክንያቱም እዚህ ጋር የተባለው ደግማ አንብበው። ኧረ ጉድ! እሺ በቃ ተው፣ ደግማ አንብበው ብቻ ሆነ። በቃ ለህሊና ክተዋለሁ። እሺ ምንም ከህሊና ጋር አንተ ተማከር ከዚህ በኋላ። እሺ የቅዱሳኑን ላሳይና አይ ቲንክ ቢበቃን ጥሩ ነው። አንደኛ ቆሮንቶስ እንዲህ ይላል። አሁን የቅዱሳኑን ላሳይክ ነው። እሺ አብርሽ ተከታተለኝ። አካልም አንድ እንደሆነ ሁሉ ብዙ ብልቶችም እንዳሉበት፣ ነገር ግን የአካል ብልቶች ሁሉ በብዙዎች ሳሉ አንድ አካል እንደሆኑ ክርስቶስም ደግሞ እንዲሁ ነው። አካል ብዙ ብልቶች እንጂ አንድ ብልት አይደለምና፣ እግር እኔ እጅ አይደለሁምና የአካል ክፍል አይደለሁም ብትል ይህን በማለቱ የአካል ክፍል መሆን አይቀራልን? ጆሮም እኔ ዓይን አይደለሁምና የአካል ክፍል አይደለሁም ቢል ይህም በማለቱ የአካል ክፍል መሆኑ ይቀራልን? አካል ሁሉ ዓይን ቢሆን መስማት ወዴት በተገኘ? ሁሉም መስማት ቢሆን ማሽተት ወዴት በተገኘ? አሁን እግዚአብሔር እንደወደደ ብልቶችን እያንዳንዳቸውን በአካል አድርጓል። ሁሉም አንድ ብልት ቢሆንስ አካል ወዴት በሆነ?
ዳሩ ግን አሁን ብልቶች ብዙዎች ናቸው፣ አካል ግን አንድ ነው። ዓይን እጅ አታስፈልጊኝ ልትለው አትችልም፣ ወይም ራስ ደግሞ እግሮችን አታስፈልጉኝ ሊላቸው አይችልም። ነገር ግን ደካሞች የሚመስሉ የአካል ብልቶች ይልቁንም የሚያስፈልጉ ናቸው። ከአካልም ብልቶች ያልከበሩ ሆነው የሚመስሉን በሚበዛ ክብር እናለብሳቸዋለን። በምናፍርባቸው ብልቶቻችን ክብር ይጨመርላቸዋል። ክብር ያላቸው ብልቶቻችን ግን ያስፈልጋቸውም። ነገር ግን ብልቶች እርስ በእርሳቸው በትክክል ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን ለጎደሎ ብልት የሚበልጥ ክብር እየሰጠ እግዚአብሔር አካልን አገጣጠመው። አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድ ብልት ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናችሁ ይላል። ሰምተኛል አብርሽ? በደንብ ነው የሰማሁት። በጣም ጥሩ። እሺ፣ ቅዱስ ጳውሎስ ክርስቶስ አካል ላይ ያለ ወይም የወይኑ ግንድ ላይ ያለ ቅርንጫፍ ነው ወይም የክርስቶስ አካል ብልት ነው? እንዴት ሩጫቸውን የጨረሱ ቅዱሳን በክርስቶስ የክርስቶስ ምስክር የተባሉ ቅዱሳን እነ ጳውሎስ፣ እነ ጴጥሮስ፣ እነ ዮሐንስ፣ እናታችን ድንግል ማርያም እነዚህ ሁሉ የክርስቶስ አካል ላይ ያሉት ወይስ አይደሉም? ያሬድ ይቅርታ፣ ክፍሉ ግን የሚናገረው ስለዛ አይደለም። እሱን አልጠየቅኩም አብርሽ። ወደ ክፍሉ ምን መሰለህ አሁን ከሆነ ወይ ፕሊዝ መልስልኝ። በሩጫቸውን የጨረሱ ቅዱሳን በሰማይ ያሉ የክርስቶስ አካል ላይ ያሉ የአካሉ ብልቶች ናቸው ወይስ አይደሉም? ናቸው። ነገር ግን በስጋ ማኒፌስት ሆኖ አይደለም። ገና ነኝ እሱ ጋር አልደረስኩም። የት እንደምትሄድ ስላወቅኩት ነው። ችግር የለውም። ሲሄድ ትደርሳለህ፣ አብረን እንደርሳለን ሲሄድ። እሺ። ስለዚህ እነሱ ክርስቶስ ላይ ሳይሆኑ ህይወት አለ የለም አይደል? አዎ የለም። በጣም ጥሩ። በስጋ እያሉ እንግዲህ የክርስቶስ አካል የሆኑት በስጋ እያሉ ጀምሮ ነው አይደለም? ኦኬ። በስጋ ሲሞቱ ከክርስቶስ አካልነት ይወጣሉ? መሞታቸው ከክርስቶስ አካልነት ያስወጣቸዋል? በአካሉ አይለያዩ። የጠየቅኩት እሱን አይደለም ፕሊስ። በስጋ ሲሞቱ ከአካልነት ይጎርላሉ፣ ይቆረጣሉ፣ የሚወጣሉ? በስጋ መሞታቸው ነው እያልኩ ያለሁት። አይቆረጡም። ስለዚህ በስጋ እያሉ ወደ አካሉ የተጨመሩት ብልት የሆኑት በኋላ በስጋ ሲያርፉ ደግሞ ይቀጥላሉ አይደለ? አካሉ ሆኖ የጌታ ቢቀጥሉም ደግሞ ከስጋ ካሉት ጋር ገና ነኝ አይችልም። ገና ነኝ እኔ ገና እሱ ጋር አልደረስኩም። መጀመሪያ እነዚህ በአጸደ ነፍስ ያሉት ክርስቶስ ላይ መሆናቸው እናረጋግጥ። ክርስቶስ ላይ ናቸው አይደሉም? ናቸው እኮ አልኩህ እኮ በክርስቶስ እኮ የተጠቀለሉ ናቸው። በጣም ጥሩ። አንተ ክርስቶስ ላይ ነህ አይደለም? ነኝ። እሺ፣ አንተና ቅዱሳን አንድ አድርጎ ያጋጠማችሁ ማን ነው? በሩጫችሁ ቅዱሳንና አንተ ምን ላይ ነው ያላችሁት? አንድ ላይ በክርስቶስ ስላላችሁ ከአንተና ቅዱሳኑ ጋር ኮሚኒኬሽን አለ የለም? የለም። በክርስቶስ ላይ ሆናችሁም ኮሚኒኬሽን የላችሁም አይደል? አዎ እነሱ ፍጻሜን ያገኙ ናቸው። በጣም ጥሩ። እሺ ወደዚህ ወደ ቆሮንቶስ እመለሳለሁ። አንድ ክፍል ላሳይህና ኮሚኒኬሽን እንደሌለ ትሳይኛለህ። እኛ ህያው ስለሆነ ከግንዱ የተነሳ ህያዋን ናቸው ግንዱ ላይ ያሉት ብለን እናምናለን። የሙታን አምላክ አይደለም የኛ አምላክ። በእርሱ ያመኑ ሁሉ ህያዋን ናቸው። የህያዋን አምላክ ነው እኔም የማመልከው። አዎ እንግዲህ እሱን ቼክ እያደረግን ነው። ህያው ናቸው ያልኩህም እኮ ከዛ የተነሳ ነው። ህያው ናቸው አላልከኝም ነበር? በእርግጥ ህያው ብያለሁ። እነሱ ቅዱሳን ህያው ማለት ነው የሚኖር የማይጠፋ ማለት ነው። ህያውነት መገለጫው ምንድን ነው ማለት ነው? በህይወት መኖር ማለት ነው። ስለዚህ ቅዱሳን በህይወት አሉ አይደል? በህይወት አሉ። ነገር ግን በትንሣኤ በስጋ ሳይሆን በመንፈስ ህያው ናቸው እኮ። ስለዚህ ለምሳሌ አዋቂነት፣ ተናጋሪነት፣ ህያው ዘላለማዊነት የስጋ ወይስ የነፍስ ባህሪ? እንዴት? አዋቂነት፣ ተናጋሪነት እና ዘላለማዊነት የስጋ ወይ የነፍስ ባህሪ? የነፍስ ነው። በጣም ጥሩ። ስለዚህ ቅዱሳን በአጸደ ነፍስ ያሉ አዋቂ ናቸው፣ ተናጋሪ ናቸው፣ ህያው ናቸው አይደል? አይ እንደዛ የሚል የለም እኮ።
ሰፍተ ነው እንጂ የለም በለኝና ይኸውልህ የለም ስማኝ፣ አያውቁም፣ አይሰሙም፣ ዘላለም አይደሉም በለኛ። ታዲያ ኮሚኒኬት የለም ከኛ እኛ ባለን አብርሃም ፕሊዝ፣ አሁን የነፍስን ባህሪ እያጠናን ነው። በአጸደ ነፍስ ያለውን የነፍስ ባህሪ እያጠናን ነው መጀመሪያ። ኦኬ፣ የነፍስ ባህሪዋ ምንድን ነው? ለምሳሌ አዋቂነት፣ ተናጋሪነት፣ ዘላለማዊነት የስጋ ወይ የነፍስ ባህሪ? አዋቂነት፣ ተናጋሪነት፣ ዘላለማዊነት ወይም ሕያውነት። ዘላለማዊነት ይኸውልህ፣ ዘላለማዊነት የነፍስ ነው። እሺ፣ አዋቂነትስ? አዋቂነትም የነፍስ ነው። እሺ፣ ተናጋሪነትስ? የነፍስ የስጋም ነው። አልገባኝ። የስጋ ቢሆንማ በቃ ስጋ አሁን እኮ በሰበሰ ልክ ሰው ሲሞት ስጋው ይሞታል አይደል? አዎ፣ ከስጋ ሲለይ ኤግዚስት አያደርግም ማለት ነው በስጋ። ስለዚህ ሰው ሁለት ነገር ነው የሚናገረው። ምሳሌ አሁን በስጋ አንተ አለ አይደል? የሚናገረው ስጋክ ነው ነፍስክ ነው? እንዴት መከፋፈል ትችላለህ? ነፍስም ነው መናገርን ስጋ የሚሆን ነፍስ የሚሆን አልከፈልኩትም እኮ። ይሄ ስጋዊነት አዳማዊ ማንነት ነው። ይህ በምድር ኤግዚስት አድርጎ የሚኖር ማለት ነው። እሱን አይደለም የጠየቀው ወንድሜ፣ መናገርን ነው ስፔሲፊክ የጠየቀው። መናገር የምን ባህሪ ነው? ነገርኩ። የነፍስም የስጋም እኮ አልኩ። የሁለቱም እኮ ነው። የሁለት ባህሪ እንዴት ይሆናል? አይሆንም ወንድሜ። አሁን እኮ የምትናገረው አንተ ለምሳሌ አሁን አንዳንድ ሰው አንዳንድ ችግሮች የተነሳ መናገር አይችልም አይደል? በበሽታም በአደጋ አይደል? እሺ፣ አይናገርም ማለት ነው። አዎ፣ አይናገርም ማለት ነው። ካልተናገረ ኧረ ተው። አዎ፣ ምሳሌ መናገር ያቃታቸው ሰዎች አይናገሩም። መናገር ማለት ለአንተ ፊደል ማውጣት ነው እንዴ? ቃላት ማውጣት ነው? ንግግሩን አይደለም የምልህ። ይኸውልህ አንድ ንግግሩ ነው። ሁለተኛ ደግሞ በውስጡ የሚያውቀው ነው። ሁለቱንም እኮ ነው የምልህ። በሁለቱም የያዘ ነው በአንድ አካል ማለት ልንነጣጥለው አንችልም። ተነጠለና እኮ ቀጠለ እኮ። ነፍስ እኮ ተናጋሪ እኮ አንድ ቢሆንማ ኖሮ መቀጠል አልነበረበትም። ምንድን ነው? አዎ አብርሃም ወይ አብርሃም ቀጥል እየሰማሁህ እኮ ነው። አይ ቲንክ ሰውን በጣም መሰላቸት ውስጥ ገባ መሰለኝ። በቃ እሺ፣ የሉቃስ ወንጌል ላይ የሉቃስ ወንጌል ምዕራፍ 15 እንዲህ ይላል። እሺ ይኸው እዚህ ጋር የሉቃስ ወንጌል ምዕራፍ 15 ቁጥር 7 እላችኋለሁ እንግዲህ ንስሐ ከማያስፈልጋቸው ከ99 ይልቅ ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። አይደለ? አብርሃም አዎ እየሰማሁህ ነው። በምድር ላይ ንስሐ ሲገባ አንድ ሰው በሰማይ ደስታ የሚሆነው በምድር ላይ ንስሐ መግባቱን በምን አውቀው ነው በሰማዩ ደስታ የሚያደርጉ? የሚታወቅ እኮ ነው እኮ። በምን ያውቃሉ? በሰማይ ሁሉ ነገር በምድር ላይ ሰው ንስሐ ሲገባ በሰማይ ያሉ ደስታ የሚያደርጉ በምን አውቀው ነው? ማወቅ አይችሉም እኮ። ደግመህ አንብበው እስኪ እንግዲህ ሀሳቡን እንድረዳ። ስትልኝ በቃ አይ ቲንክ ቢበቃን ጥሩ ነው። ያሬድዬ እሺ፣ ከአንተ እስኪመጣ ነበር። እኔም ሞስት ትዕግስት በጣም ነው ማደንቀው። ያሬድዬ በጣም ታግሰከዋል። አብርሃም ለዚህ ነው እኔ ከአንተ ጋር ቅድም ከአንተ ፈልጋለሁ ድምፅ ስትለኝ፣ አይ ለመማር የሚፈልግ ሰዎችን በአግባቡ የገባንን እውነት እናስረዳለን፣ ካልሆነ ግን ለመከራከር ከሆነ ዝግጁነት የለንም። አሁን ምን አለ መሰለ መጽሐፍ ቅዱሱ ሲከፈት መጽሐፍ ቅዱሱ ላይ እየዋሸህ ነው ያለው እና አብርዬ እግዚአብሔር አምላክ ይባርክ መተህ ስለተወያየ
እናመሰግናለን ወንድማችን። አልዋሸሁም፣ ግን የሰው ወደ ራሱ ስለሚያመቻች ነው። ያው አስወጣኸኝ እንዳትለኝ አስወጥቻለሁ አብርጌ፣ ምንም ላረግ ስለማልችል የሚባል ከዚህ በላይ ያሬድ ቃለ ሕይወት ያሰማልን። ድንቅ ትምህርት ነው ያስተማርከው። ለምን መጽሐፍ ቅዱሱ ላይ መዋሸት እንዳስፈለገ አላወቅኩ። እንደዚህ አይነት ነገሮች በቃ ይሰለቻል ሁሌ። አሁን አንዳንድ ሰዎች ጌታን ተቀበልኩኝ ብለው ፖለቲካ እንደሚሰሩት አይደለም። ፖለቲካውን ትተን በቃ መጽሐፍ ቅዱሱን እንመነው፣ መጽሐፍ ቅዱሱ የሚለውን እንቀበለው። ይህን እላለሁ። ሌላ ፕሮቴስታንቶች ካላችሁ አንድ ቁጥር ጻፉልኝና የእናንተ ቤተ ክርስቲያን በክርስቶስ ኢየሱስ ደም ነው የተመሰረተችው ነው የቤቱ ርዕስ። እዛ ላይ እንወያያለን። ቀጥሎ ፕሮቴስታንቶች ነው ያልኩት። አንዳንድ ሰዎች የማይመለከታችሁ ወይ ጴንጤ አይደላችሁ ወይ ሌላ አይደላችሁና እናንተን አይመለከትም። ፕሮቴስታንቶች ፕሮቴስታንቶች ነው ያልኩት። ማራናታ ሚል ያሬድዬ ይሁላ እንቀጥላለን። ሊሰለች ይችላል፣ ግን ከታች ያላችሁ ክርስቲያኖች አንድ ነገር እንድታውቁ እንፈልጋለን። መጽሐፍ ቅዱስን ኦርቶዶክሳዊ አስተምሮ ሲፈታው